ሶ ይሄን ያህል ባይናንስ አካውንት የሁሉ ሰው አይኖረውም ብዬ አላስብም ነበር። አብዛኞቻችሁ ቴሌግራም ላይ ፖስት አድርጌላችሁ ነበር በቀጣይ ቪዲዮ ምን ይሰራላችሁ ብዬ። አብዛኞቻችሁ ያላችሁት ባይናንስ አካውንት አከፋፈት ከ33% በላይ ሆናችሁት ባይናንስ አካውንት እንደሌላችሁ ነው እዚህ ጋር የተረዳው። እና እስካሁን ድረስ ባይናንስ አካውንት ክሬት ካላረጋችሁ በጣም ብዙ ነገር አምልጧችኋል ማለት ነው። በጣም ብዙ ስራዎችን እየሰራችሁ አይደለም። በጣም ብዙ ነገሮችን ሚስ እያረጋችሁ ነው። ኦኬ በመጀመሪያ ባይናንስ ምንድን ነው? ባይናንስ ምን እንደሆነ ከማየታችን በፊት አንድ ምሳሌ ልስጣችሁ። አሁን ላይ ኢትዮጵያ ላይ በጣም ብዙ ሰዎች ኦንላይን ላይ ገንዘብ ከሰሩ በኋላ ወይም ደግሞ በዶላር ከሰሩ በኋላ መቀበያ ነው ብለው የሚያስቡት ፔፓል አካውንትን ብቻ ነው። አብዛኛው ሰው እንደዛ ነው የሚያስበው። በሚጀምርበት ሰዓት ላይ ፔፓል አካውንት ብቻ ነው መቀበያ አድርጎ የሚያስበው ዶላሮችን ከሰራ በኋላ። ሰው አንድ ምሳሌ ልስጣችሁ። አሁን ኢትዮጵያ ውስጥ የኢትዮጵያ ንግድ ባንክ አለ። ሌሎችም ባንክ አካውንቶች እንዳሉ ሆኖ በኢትዮጵያ ንግድ ባንክ ብቻ ገንዘብ ትቀበላላችሁ፣ ትልካላችሁ ወይም ደግሞ እንትን አትሉም። የተለያዩ ባንክ አካውንቶችም ስላሉ ማለት ነው። ልክ እንደዛ ሁሉ በውጪ ያለውም ደግሞ ከፔፓል በተጨማሪ በጣም ብዙ አማራጮች አሉ ገንዘብ የምንቀበልበት ማለት ነው። ስለዚህም በዛሬ ቪዲዮአችን ደግሞ አሪፍ የሆነውን ፕላትፎርም ባይናንስ አካውንት እንዴት ክሬት ማድረግ እንደምትችሉና አጠቃቀሙንም በዚህ ቪዲዮ አሳያችኋለሁ። ባይናንስ አካውንትን ለምንድን ነው የመረጥክልን ካላችሁኝ ደግሞ በጣም አሪፍ የሚያደርጋቸውን ነገሮች ልንገራችሁ። የመጀመሪያው እዛው ላይ ወደ ኢትዮጵያ ብር መቀየር ትችላላችሁ። የሰራችሁትን ዶላር እዛው ላይ መቀየር ትችላላችሁ። ከዛ በተጨማሪም ደግሞ ዶላር መግዛት ከፈለጋችሁ ራሱ እዛው ላይ በዶላሮችን መግዛት ትችላላችሁ፣ መሸጥም ትችላላችሁ። ከዛ በተጨማሪም ደግሞ የተለያዩ ክሪፕቶዎችንም ትሬድ ማድረግ ትችላላችሁ። እዛ ላይ ስፖት ትሬድ ማድረግ ትችላላችሁ፣ ፊቸር ትሬድ ማድረግ ትችላላችሁ፣ ወይም ደግሞ ፒ2ፒ ትሬድ ላይ መሳተፍ ትችላላችሁ ማለት ነው። ከዛ በተጨማሪም ደግሞ በጣም ብዙ ፊቸሮች አሉ። እነሱን ወደፊት ማሳያችሁ ይሆናል። በዛሬ ቪዲዮአችን ግን ባይናንስ አካውንት እንዴት በቀላሉ ክሬት አድርጋችሁ እና እንዴት አድርጋችሁ መጠቀም እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ከናንተ የሚያስፈልጉት ሁለት ነገሮች ናቸው። የመጀመሪያው ናሽናል አይዲ ወይም ደግሞ ፓስፖርት ወይም ደግሞ ድራይቪንግ ላይሰንስ ያስፈልጋችኋል። ከነዚህ ሶስት አንዱ ካላችሁ በቀላሉ ቬሪፋይ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ እናንተ ታስፈልጋላችሁ። ያ ማለት ፌስ አይደንቲቲ ወይም ደግሞ ፌስ ቬሪፊኬሽን እናንተ መሆናችሁን ለማረጋገጥ ፌስ አይደንቲቲ ይጠይቃችኋል። ያ ማለት ለምሳሌ ቴሌ ብትሄዱ እዛ ላይ ፌስ አይደንቲቲ ፎቶ ያነሳችኋል። ልክ እንደዛ ሁሉ ባይናንስ አካውንት ክሬት ስታደርጉም ደግሞ እናንተ መሆናችሁን ለማረጋገጥ ፌስ አይደንቲቲ ይቀበላል ማለት ነው። ስለዚህ ይህንን ባይናንስ አካውንት ማየት ያለባችሁ ልክ እንደ ባንክ አካውንታችሁ ነው። አሁን ክሬት እንዴት ማድረግ እንደምችል አሳያችኋለሁ። ይህን ቪዲዮ ሁላችሁም ሲጀምሩት ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ አዲስ የሆናችሁ መጨረሻ ላይ ከወደዳችሁ ሰብስክራይብ አድርጋችሁ የኛ ቤተሰብ ትሆናላችሁ። አሁን እንዴት አድርጋችሁ በቀላሉ ክሬት ማድረግ እንደምትችሉ ላሳያችሁ። ኦኬ በስልክም በፒሲም ዌብሳይትም አፕሊኬሽንም ስላላቸው በፈለጋችሁት መጠቀም ትችላላችሁ። ፒሲ ያላችሁ በፒሲያችሁ ላይ መጠቀም ትችላላችሁ። አሁን በስልክ ላሳያችሁ። ቬሪፊኬሽንም እዛው ላይ ስለምታደርጉ ማለት ነው። ስለዚህ በምትጠቀሙት ስልክ ላይ አፕ ስቶር ላይ ሊሆን ይችላል ወይም ደግሞ ፕሌይ ስቶር ላይ ትገቡና ባይናንስ ብላችሁ ሰርች ታረጋላችሁ። ባይናንስ እዚህ ጋር ኢንስታይል ታረጉታላችሁ። እኔ ኢንስታይል አድርጌዋለሁ። ስለዚህ ወደ ባይናንስ ገባና ከዛ በኋላ አሳያችኋለሁ ማለት ነው። ስትገቡበት እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር ሳይን አፕ ኤንድ ሎጊን የሚል ኦፕሽን አለች። እኛዋን ክሊክ ታደርጉታላችሁ። ከዛ በኋላ እዚህ ጋር እንደዚህ ያመጣላችኋል። እናንተ ገና ክሬት እያደረጋችሁ ስለሆነ እዚህ ጋር ክሬት ኤ ኒው ባይናንስ አካውንት የሚለውን ክሊክ ታደርጉታላችሁ። ከዛ በቀላሉ ከፈለጋችሁ እዚህ ጋር ኮንቲኒው ዊዝ ጉግል የሚለውን ክሊክ ታደርጉትና ኢሜይላችሁን ያስመርጣል። ስልካችሁ ላይ ያለውን ኢሜይል በሱ ክሬት ማድረግ ትችላላችሁ። እዚህ ጋር ከፈለጋችሁ ደግሞ ኢሜይላችሁን አስገብታችሁ ሬጂስተር ማድረግ ትችላላችሁ። እኔ ሰዓት ላለማባከን የኛውን ኮንቲኒው ዊዝ ጉግል የሚለውን ክሊክ አደረግና ከዛ ስልኬ ላይ ያለውን ኢሜይል ያስመርጠኛል። እናንተ የፈለጋችሁትን ኢሜይል ተመርጣላችሁ ከስልካችሁ ላይ የምትጠቀሙትን ኢሜይል ማለት ነው። ምክንያቱም ልክ እንደ ባንክ አካውንታችሁ የምትጠቀሙት ዋሌት ስለሆነ ኤክስቼንጅ ስለሆነ በጣም የምትጠቀሙትን ኢሜይል አስገቡ። ከዛ በኋላ እዚህ ጋር አግሪ የሚለውን ክሊክ ታደርጉታላችሁ። በምትመለከቱት መልኩ ክሬት አድርጎልናል። ስለዚህ እዚህ ጋር ኔክስት እንለዋለን። ከፈለጋችሁ ደግሞ እዚህ ጋር ኢንቪቴሽን ኮድ ይጠይቃል። እዚህ ጋር የስ የሚለውን ክሊክ ታደርጉትና እዚህ ጋር ሪፈራል ኮድ እዚህ ስክሪን ላይ ማስቀምጥላችሁ ሪፈራል ኮድ ታስገባላችሁ። ከዛ በኋላ ኔክስት ትሉታላችሁ ማለት ነው። ኦኬ ክሬት ካረጋችሁ በኋላ እንደዚህ አድርገው ያመጣላችኋል። እዚህ ጋር እንደምትመለከቱት ቬሪፋይ ይለናል። እዚህ ጋር ሌተር የሚለውን ክሊክ ታደርጉትና ኦኬ እንደዚህ አድርገው ያመጣላችኋል። እዚህ ጋር 3 ነጠብጣቧን ትነካላችሁ። እዚህ ጋር እንደምትመለከቱት ኮምፕሊት ዩር አይደንቲቲ ቬሪፊኬሽን ይላል። ኦፕሽን ታገኛላችሁ። እሱን ክሊክ ከማድረጋችሁ በፊት እዚህ ጋር ላሳያችሁ። እዚህ ጋር 3 ሰረዟን ክሊክ ታደርጉታላችሁ።
ከዛ እዚህ ጋር እንደምትመለከቱት አንቬሪፋይድ ይላል እዚህ ጋር እንደምትመለከቱት ማለት ነው። ቬሪፋይድ ስትሆኑ እዚህ ጋር በግሪን ቬሪፋይድ ብሎ ያመጣላችኋል። ሶ ቬሪፋይድ ለመሆን እዚህ ጋር ትመለሱና እዚህ ጋር ቬሪፋይ ነው የሚለውን ክሊክ ታደርጉታላችሁ። ይሄኛውን ክሊክ ታደርጉትና ኢንፎርሜሽናችሁን ታስገባላችሁ። ያላችሁበትን አካባቢ እንዲሁም ደግሞ ፖስታል ኮድ ፖስታ ሳጥን ቁጥር ከሌላችሁ 00 ማለት ትችላላችሁ። አዲስ አበባ ያላችሁ ደግሞ 1000 ብላችሁ ማለፍ ትችላላችሁ። ከዛ በተጨማሪም ደግሞ ናሽናል አይዲያችሁንና የናንተን ሪከርድ ታረጋላችሁ። ከዛ በኋላ ትልካላችሁ ማለት ነው። ከዛ በኋላ አንደር ሪቪው ላይ ያረጋችኋል። እዚህ ጋር አንደር ሪቪው ላይ ካረጋችሁ በኋላ ቬሪፋይ ያረጋችኋል። ሶ እኔ አሁን ልመለስና ወደ ዋናው አካውንቴ ልግባና ላሳያችሁ። ኦኬ ክሬት ካረጋችሁ በኋላ እዚህ ጋር እንደምትመለከቱት ክሬት ካረጋችሁ በኋላ እዚህ ጋር ቬሪፋይድ ይላችኋል። የናንተን ፓስፖርት ወይም ደግሞ ናሽናል አይዲ ታስገባላችሁ መርጣችሁ ማለት ነው። ኢትዮጵያ ነው ሴሌክት የምታረጉት። በጣም ቀላል ነው። እሱን ክሬት ማድረግ ትችላላችሁ። ከዛ በተጨማሪም ደግሞ እንደዚህ ቬሪፋይድ ያረጋችኋል ራሱ ማለት ነው። ቬሪፋይድ ካረጋችሁ በኋላ እንመለሳለን። ከዛ በኋላ እንዴት አድርገን ነው ዶላር የምንቀበለው ወይም ምን የምንልከው የሚለው ነገር ደግሞ እዚህ ጋር ከፈለጋችሁ አድ ፈንድ የሚለውን ክሊክ ታደርጉትና ወደዚህ ለመቀበል ከፈለጋችሁ እዚህ ጋር ክሊክ ማድረግ ትችላላችሁ። ከዛ በፊት ግን እዚህ ጋር ያሉትን ነገሮች ላሳያችሁና ከዛ በኋላ ሌሎቹን ኦፕሽኖችን ማሳያችኋለሁ ማለት ነው። ሶ እዚህ ጋር እንደምትመለከቱት የተለያዩ 5 ኦፕሽኖች አሉ። ሆም ፔጅ አለ፣ ማርኬት፣ ትሬድ እና ፊቸር አለ። እዚህ ጋር አሴትስ የሚል አለ። ሶ አሴትስ የሚለው ላይ ክሊክ ላርግና ላሳያችሁ። ሶ እዚህ ጋር ከመጣችሁ በኋላ እዚህ ጋር አድ ፈንድ እና ሴንድ ትራንስፈር የሚሉ ኦፕሽኖች አሉ። እዚህ ጋር አድ ፈንድ የሚለው ለመቀበል ከፈለጋችሁ አድ ማድረግ ትችላላችሁ ወይም ደግሞ የምትቀበሉትን ከረንሲ መርጣችሁ መቀበል ትችላላችሁ፣ ዶላሮችን ማለት ነው። ከፈለጋችሁ ክሪፕቶ ከረንሲዎችንም ሊሆን ይችላል። ሶ ከዚህ ለመላክ ከፈለጋችሁ ደግሞ እዚህ ጋር ሴንድ የሚለውን ክሊክ ታደርጉትና የምትልኩትን አድሬስ አስገብታችሁ ትልካላችሁ ማለት ነው፣ ለፈለጋችሁት ሰው ማለት ነው። ሶ ከዛ በተጨማሪ ደግሞ እዚህ ጋር ያሉትን ኦፕሽኖች ላሳያችሁ። ሌላው ደግሞ እዚች ጋር ፊቸር የሚል አለ። እዚህ ጋር ፊቸር ትሬድ የምታረጉበት ቦታ ነው እዚህ ጋር ማለት ነው። የተለያዩ ትሬዶችን ልክ እንደ ፎሬክስ ትሬዲንግ እዚህ ላይ ትሬድ የምታረጉበት ነው። እዚህ ጋር ክሪፕቶ ነው ትሬድ የምታረጉት። በጣም ቀላል ነው። ነገር ግን ዝም ብላችሁ ገብታችሁ ዶላራችሁን እዚህ ጋር ማጣት የለባችሁ። ምክንያቱም ትሬዲንግ ይጠይቃችኋል፣ እውቀት ይጠይቃችኋል። ስለዚህ ያንን ከተማራችሁ በኋላ እዚህ ላይ መታችሁ አፕላይ ማድረግ ትችላላችሁ። አይሲቲ ሊሆን ይችላል፣ አይሲቲ ኮንሰፕት ወይም ደግሞ ስማርት መኒ ኮንሰፕት የትሬዲንግ ስትራቴጂ የራሳችሁ ሊኖር ይችላል። እናንተ የፈለጋችሁትን ስትራቴጂ ተጠቅማችሁ እዚህ ጋር ትሬድ ማድረግ ትችላላችሁ። የፈለጋችሁትን ፔር እዚህ ጋር ተመርጣላችሁ። ክሪፕቶ ስለሆነ በጣም ቀላል ነው ከፎሬክስ ይልቅ ማለት ነው። ሶ ክሪፕቶ ስለሆነ በጣም ቀላል ነው ከፎሬክስ ይልቅ ማለት ነው። እዚህ ጋር ሶላና ከፈለጋችሁ እዚህ ጋር ከረንሲውን መቀየር ትችላላችሁ። በጣም ብዙ ክሪፕቶዎች ስላሉ እዚህ ጋር ሰርች ታደርጉና የፈለጋችሁትን ከረንሲ ትመርጣላችሁ። ከዛ በኋላ ትሬድ ማድረግ ትችላላችሁ። እሱን በቀጣዮቹ ቪዲዮዎች በደንብ አሳያችኋለሁ። ራሱን የቻለ ቪዲዮ ሰራላችኋለሁ በጣም ረዘም ስለሚል ማለት ነው። ሶ ከዛ በተጨማሪ ደግሞ እዚህ ጋር እንደምትመለከቱት ትሬድ የሚል አለ። ስፖት ትሬድ የምታረጉበት ቦታ ማለት ነው። እሱ ክሊክ ታደርጉታላችሁ። እዚህ ጋር ስፖት ላይ አረጋዋለሁ። ሶ ስፖት ትሬድ ላይ ምንድነው የምታረጉት? እናንተ ዶላር ካላችሁ ከፈለጋችሁ የሆነ ከረንሲ ወይም ደግሞ ቢትኮይን ሊሆን ይችላል፣ ቢኤንቢ፣ ሶላና ሊሆን ይችላል። የተለያዩ ክሪፕቶዎችን ገዝታችሁ ሆልድ ለማድረግ ከፈለጋችሁ እዚህ ጋር መግዛት ትችላላችሁ። የሆነ ሰዓት ላይ ይጨምራል። ለምሳሌ አሁን እዚህ ጋር ቢኤንቢ ላይ ነን ያለነው። ለምሳሌ ከረንሲውን ላሳያችሁ። እዚህ ጋር ቢኤንቢ ላይ ነው ያለነው። ሶ እዚች ጋር የቻርቱ ኦፕሽን አለ። እሱን ክሊክ አድርጌ ላሳያችሁ። ሶ እዚች ጋር በ1 ሃወር ላይ ነው እያየን ያለነው። ስለዚህ ዋን ዴይ ላይ ላርገውና በቀን ውስጥ ምን ያህል እየተንቀሳቀሰ እንደሆነ ላሳያችሁ። ሶ እዚህ ጋር እንደምትመለከቱት ቻርቱ ኬት እንደመጣ መመልከት ትችላላችሁ። ከታች ነው የመጣው። እንደዚህ አይነት ከረንሲዎችን ስትገዙ ለምሳሌ እዚህ ጋር ገዝታችሁ ቢሆን ኖሮ እዚህ ድረስ ይመጣላችኋል። በየሆነ ያህል ዶላር እዚህ ጋር ገዝታችሁ እዚህ ጋር ፕሮፊት ላይ ታገኛላችሁ ማለት ነው። ቢትኮይንም እንደዚህ ነው እየጨመረ ያለው። የቢትኮይንም ላሳያችሁና ከዛ በኋላ በደንብ አስረዳችኋለሁ። ሶ እዚህ ጋር BTC ብዬ ሰርች ላድርገው። ቢትኮይን USDT የሚለውን ክሊክ አድርገዋለሁ። ፕራይሱ 108,000 ላይ ነው። እዚህ ጋር ቻርቱን መመልከት እችላለሁ። እዚህ ጋር ቻርቱን ክሊክ አድርገውና የቢትኮይንን ኬት እንደመጣ መመልከት እችላለሁ። ዋን ዴይ ላይ ነው ያለው።
ስለዚህ ወደ ኋላ መለስና ወይም ደግሞ በዊክ ላይ ላድርገው። ዊክ ላይ ስናየው እንደዚህ ይመጣል ማለት ነው። ቢትኮይን ኬት እንደተነሳ እዚህ ጋር መመልከት ትችላላችሁ። እዚህ ጋር ከ2000 ለመጀመሪያ አካባቢ ላይ ማለት ነው ከ2800 ዶላር ጀምሮ ነው የተነሳው። ሰው እዚህ አካባቢ ላይ ገዝተው ሆልድ ያደረጉት በጣም ብዙ ቢሊዮነሮች አሉ። ወይም ደግሞ ይሄኛውን የባይናንስ ኦነሩ ቢትኮይንን ሆልድ ያደርጋል። ምክንያቱም በጣም ከፍተኛ የሆነ እውቅና ስላለው ቢትኮይን ማለት ነው። ሶ ከሱ በተጨማሪ ደግሞ ስፖት ላይ ትሬድ ስታረጉ ወዲያው ሊስት የሚደረጉ ቶክኖችም ይኖራሉ። አሁን ላይ ይሄኛው በፊት $1 ነበረ መጀመሪያ ሊስት ሲደረግ አካባቢ ላይ ማለት ነው ቢትኮይን። አሁን ላይ $108,000 ነው። $108,000 ማለት በጣም ብዙ ሚሊዮን ብር ነው ወደ ኢትዮጵያ ስተምኑት ማለት ነው። ሶ ሆልድ ማድረጉ የሚጠቅመው እዚህ ጋር ለዚህ ነው። አሁን ሆልድ ማድረግ ማለት ነው የተለያዩ ከረንሲዎች አሉ፣ ክሪፕቶ ከረንሲዎች አሉ። እናንተ ቼክ አድርጋችሁ የትኛው ፓምፕ ሊያደርግ ይችላል የሚለውን በደንብ ቼክ አድርጋችሁ ነው እዚህ ጋር ስፖት ላይ ትሬድ ማድረግ ያለባችሁ። ወይም ደግሞ ከተለያዩ ኤርድሮፖች ሊሆን ይችላል። ከተለያዩ ኤርድሮፖች ላይ ተሳትፋችሁ ልትቀበሉ ትችላላችሁ ከረንሲዎች ማለት ነው። ለምሳሌ አሴት ላይ ልመለስና ላሳያችሁ። እዚህ ጋር እንደምትመለከቱት አሁን ለምሳሌ ትራምፕ ቶክንን ሆልድ አድርጌ ያለው ነው ለምሳሌ ማለት ነው። ለምሳሌ ያህል ነው። ሌሎችም ከረንሲዎች አሉ፣ እነሱንም ሆልድ አድርጌያቸዋለሁ። ሶ ከሱ በተጨማሪ እንደዚህ ያደርጋችሁ ነው እዚህ ጋር አሁን የምትሉት ማርኬቱን እዚህ ጋር ቼክ ማድረግ ትችላላችሁ። የዛሬው ማርኬት ምንድነው የሚመስለው፣ አሁን ጥሩ ነው ትሬድ ለማድረግ ወይስ አይደለም የሚለውን ነገር እዚህ ጋር ቼክ ማድረግ ትችላላችሁ። አሁን እዚህ ጋር ማርኬቱ ጥሩ አይደለም፣ ሴል ሳይድ ነው እየሄደ ያለው፣ ሁሉም ቀይ በቀይ ሆኗል ማለት ይችላል። ስለዚህ እንደዚህ አይነት እንትን ላይ ትሬድ ማድረግ ጥሩ አይደለም። ስለዚህ በእናንተ ወሰናችሁ ገቡበት፣ እንደዚህ አይነት ትሬድ ምናምን መውሰድ የምትፈልጉ ከሆነ ማለት ነው። ሶ አሁን ወደ ሆም ፔጅ እንመለስና አሁን ላይ ዶላሮችን ሰራችሁ እንበልና ከተቀበላችሁ በኋላ ከኦንላይን ሰርታችሁ እንዴት አድርጋችሁ ነው ወደ ኢትዮጵያ ብር መቀየር የምትችሉት የሚለው ነገር ደግሞ እዚህ ጋር እንመጣና ላሳያችሁ። እዚህ ጋር ሞር የምትለዋን ክሊክ ታደርጉታላችሁ። እሱን ክሊክ ካደረጋችሁት በኋላ እዚህ ጋር P2P የሚል አለ አማራጭ ማለት ነው። እሱን P2P የሚለውን ክሊክ ታደርጉታላችሁ። ሶ P2P የሚለውን ክሊክ ካደረጋችሁት በኋላ እዚህ ጋር የተለያዩ አማራጮች አሉ። አሁን እዚህ ጋር መግዛት ከፈለጋችሁና መሸጥ ከፈለጋችሁ በኢትዮጵያ ብር ማለት ነው እዚህ ጋር ባይና ሴል የሚሉ ኦፕሽኖች አሉ። እነዚህ ወደፊት አሳያችኋለሁ። አሁን ላይ ባይ ሳይር ላይ ማርኬቱ አሁን ላይ ጥሩ ስላልሆነ ነው። አሁን $1 እዚች ጋር ያልተስማሙት ነገር ስላለ ከመንግስት ጋር የተስተካከለ ነው እሱ ነገር። እዚች ጋር ግን ሴል ላይ መሸጥ የምትፈልጉ ከሆነ ዶላራችሁን እዚህ ጋር ማግኘት ትችላላችሁ። አሁን ላይ በ174 ብር እየተሸጠ ነው። $1 በ174 ብር ማለት ነው። ስለዚህ እዚች ጋር ገብታችሁ ከፈለጋችሁ እንትን ማለት ትችላላችሁ፣ መሸጥ መግዛትም ትችላላችሁ። ከረንሲያችሁን እዚች ጋር ወደ ኢቲቢ ማድረጋችሁን እንዳትረሱ። P2P ላይ ከገባችሁ በኋላ እዚህ ጋር ወደ ኢቲቢ ትቀይሩትና ከዛ በኋላ እዚች ጋር የኢትዮጵያ ባንክ አካውንቶችን ከፈለጋችሁ እዚህ ጋር ማግኘት ትችላላችሁ። ቴሌብር፣ አቢሲኒያ፣ ሲቢ የተለያዩ እንትኖች አሉ፣ አማራጮች አሉ። እነሱን በሌላ ቪዲዮ አሳያችኋለሁ። ከዛ በተጨማሪም ደግሞ እነዚህ ሰዎች ሆናችሁ እዚች ጋር የሚገዙት የሚሸጡትን ሰዎች ሆናችሁ ገንዘብ መስራት የምትችሉበትን ቪዲዮ ደግሞ ከዚህ በፊት ሰርቻለሁ አንድ ቪዲዮ ላይ፣ እሱንም መመልከት ትችላላችሁ። በደንብ ኤክስፒሪየንስ ከወሰዳችሁ በኋላ ስለ ባይናንስ አካውንት አዶችን ፖስት እያደረጋችሁ እዚህ ጋርም ገንዘብ መስራት ትችላላችሁ እንደነዚህ ሰዎች ማለት ነው። አሁን ለምሳሌ እኔ መሸጥ ብፈልግ አሁን ወደ ልመለስና ከዛ እዚች ጋር እንደምትመለከቱት ወደ $49 አለ። አሁን ይህንን ለመሸጥ ብፈልግ እዚህ ጋር ሞር የምትለዋን ክሊክ አረጋትና ከዛ እዚች ጋር P2P የሚል አለ፣ እሱ ላይ ገባለሁ። ከዛ በኋላ እዚች ጋር ሴል ላይ ለምገባው ምክንያቱም ሊሸጠው ስለሆነ ማለት ነው። ሴል ላይ ገባለሁ። ከዛ በኋላ እዚች ጋር ምንድነው ማየው የሚለውን ነገር ላሳያችሁና ከዛ በኋላ እናንተም ደግሞ በደንብ እያጣራችሁ ትሬድ ማድረግ ትጀምራላችሁ ማለት ነው። ምንድነው እኔ ቼክ የማደርገው ነገር አንደኛ ነገር እዚች ጋር ባንክ አካውንቶቹ ስላሉ ብቻ አይደለም
እኔ ለሰውየው የሚሸጠው ሰውየው ምን ያህል ሰው ትሬድ አድርጓል፣ ለምን ያህል ሰዎች ጋር ተገበያይቷል የሚለውን ነገር እዚህ ጋር ቼክ ማድረግ ትችላላችሁ። እዚህ ጋር አሁን ይሄኛው ከ300 ሰው ጋር ትሬድ አድርጓል ወይም ደግሞ 300 ሰዎች እንደኔ ያሉት ለዚህ ሰዎች ሽጠዋል ማለት ነው። አሁን እኔ ልሸጥ ነው የገባሁት፣ እንደዛ ሆኜ ነው የገባሁት፣ ለዛ ነው ያሳያችሁ ያለሁት። ከዛ እዚህ ጋር ደግሞ ይሄኛው ደግሞ ከ114 ሰው ጋር ተገበያይቷል። እንደዚህ ያላችሁ ወደ ታች መመልከት ትችላላችሁ። ወደ ታች መመልከት ትችላላችሁ ምን ያህል ሰው ትሬድ እንዳደረገ እና ምን ያህል ላይክ እንዳለው ወይም ኮሜንት እንዳለው ማለት ነው። እዚህ ጋር እንደምትመለከቱት ይሄ 100% ነው፣ ይሄ 98% ነው። ምን ያህል ፈጣን ናቸው የሚሉትን ነገሮች በዚህ መመልከት ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ቼክ የምታደርጉት ነገር ሊሚት ነው። ሊሚት ማለት ይሄ ሰውዬ ከምን ያህል ዶላር ጀምሮ ነው መሸጥ የምችለው እኔ ለዚህ ሰውዬ ከ5000 ብር ጀምሮ እስከ 200,000 ብር ነው የሚለው እዚህ ጋር ማለት ነው። ስለዚህ እዚህ ጋር እናንተ ከዛ በታች አሁን ከ5000 ብር በታች እንትን ማለት የምትፈልጉ ከሆነ ለምሳሌ 1000 ብር ለመሸጥ ከፈለጋችሁ የ1000 ብር ዶላር አካውንታችሁ ላይ ካለ ለምሳሌ እዚህ ጋር ከ1000 ብር ጀምሮ የሚል አለ። በሲቢ አካውንታችሁ መቀበል ትችላላችሁ። ወይም ደግሞ የፈለጋችሁትን ባንክና ሊሚቱን ካልቻለባችሁ እዚህ ጋር ካልተመቻችሁ እዚህ ጋር አማውንት የሚለውን ክሊክ ታረጉታላችሁ። ከዛ በኋላ ከስንት ብር ጀምሮ ነው የፈለጋችሁት መሸጥ የፈለጋችሁት የሚለውን ነገር ክሊክ ታረጉታላችሁ። ለምሳሌ 1000 ብር ልበለውና ኮንፈርም እናርገው። ኮንፈርም ካረግን በኋላ እዚህ ጋር እንደምትመለከቱት ከ1000 ብር ጀምሮ እንደውም ከዛም በታች ያሉትን ይዞልኝ ያመጣ ማለት ነው። እስከ 500 ብር ያሉትን ሊሚት ማለት ነው። ከዚህ ጀምሮ መሸጥ ይችላል ለነዚህ ሰዎች ማለት ነው። ሌላኛው ደግሞ እዚች ጋር እነዚህን አገኘናቸውና ከዛ ፔመንት ሜቴዳቸው ደግሞ አሁን እዚህ ጋር ቴሌብር የለም እዚህ ጋር እንደምትመለከቱት ማለት ነው። እኛውን በቴሌብር ለመሸጥ ነው የፈለግነው የሚለውን ነገር ለማወቅ ከፈለጋችሁ ደግሞ እዚህ ጋር ተመጡና እዚች ጋር ፔመንት የሚለውን ክሊክ ታረጉታላችሁ። ከዛ በኋላ እዚህ ጋር ፊልተር ታረጋላችሁ ማለት ነው። የፈለጋችሁትን ፔመንት ፊልተር ታረጋላችሁ። እኔ ለምሳሌ ቴሌብር ልበለው። ቴሌብር የሚለውን ሰሌክት አድርግና ኮንፈርም አድርገዋለሁ። ከዛ እዚህ ጋር እንደምትመለከቱት የቴሌብር ሻጮች መጣልኝ ማለት ነው። እዚህ ጋር እንደምትመለከቱት ሊሚታቸውም ደግሞ ይሄን አሪፍ ነው እንትን ይላል። ስለዚህ እንደዚህ አድርጋችሁም ደግሞ በቀላሉ ማግኘት ትችላላችሁ። ከዚህም በተጨማሪ ደግሞ ወደ 5000 የሚሄዳችሁ እንደዚህ ቼክ ማድረግ ትችላላችሁ። ከ5000 በላይ የሚሸጥ የምትፈልጉ ከሆነም ደግሞ እዚህ ጋር ቼክ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ሴል የሚለውን ክሊክ ላድርገውና ላሳያችሁ። ሴል የሚለው ላይ ከገባችሁ በኋላ እዚች ጋር አማውንታችሁን ታስገባላችሁ። መሸጥ የፈለጋችሁትን አማውንት ማለት ነው። ዩኤስዲቲያችሁን እዚህ ጋር አሁን ትራንስፈር ማድረግ አለብኝ። እናንተ እንትን ማለት ትችላላችሁ። እሱም በሌላ ቪዲዮ ያሳያችኋለሁ እንዴት ትሬድ ማድረግ እንደምትችሉ። ያሉት ነገሮች እንደዚህ ናቸው። ፔመንት ሜቴዳችሁን እዚህ አካውንት ፕሮፋይላችሁ ላይ ትመጡና መቀበል የምትፈልጉበትን ለምሳሌ እኔ አሁን ትሬድ እያረኩም ስለነበረ አዶችንም ፖስት አደርጋለሁ እንደነዛ ሰዎች ማለት ነው። ለዛ እንትን ይለኛል። ስለዚህ እዚች ጋር ፔመንት ሜቴድ የሚለውን ክሊክ ታረጉታላችሁ። ከዛ በኋላ እዚች ጋር ፔመንት ሜቴዳችሁን ታስገባላችሁ ማለት ነው። የእናንተን ፔመንት ሜቴድ የፈለጋችሁትን። እኔ አሁን ቴሌብር ስለምጠቀም ነው እዚህ ጋር ቴሌብር ያልኩት። ከፈለጋችሁ ደግሞ ሌላም እዚህ ጋር አድ ፔመንት ሜቴድ የሚለውን ክሊክ ታረጉትና ከዛ የፈለጋችሁትን አማውንት ትመርጣላችሁ። እዚህ ጋር ምን ባንክ ነው የፈለጋችሁት? ለምሳሌ እዚህ ጋር ሲቢኢ ብዬ ሰርች ላድርግ። እዚህ ጋር ሲቢኢ ብርና ሲቢኢ የሚል አለ። የፈለጋችሁትን መርጣችሁ አካውንታችሁን ማስገባት ትችላላችሁ። እዚህ ጋር አድ ታረጋላችሁ። ከዛ ስትገዙ ስትሸጡ እዚህ ጋር ቼክ ማድረግ ትችላላችሁ። እንደዚህ ያረጋችሁ ማለት ነው። ስለ ፒቱፒ ወደፊት አሳያችኋለሁ በደንብ ማለት ነው። አሁን ላይ ባይናንስ ከገባችሁ በኋላ አጠቃቀሞቹ ይሄንን ይመስላሉ። ወደፊት ደግሞ በደንብ አሳያችኋለሁ። የዛሬ ቪዲዮአችን ይሄንን ይመስላል። ወደፊት ደግሞ በደንብ እንዴት ትሬድ ማድረግ እንደምትችሉ ያሉትን ነገሮች አሳያችኋለሁ። ቪዲዮውን ላይክ ካላረጋችሁት ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አረጋችሁ የኛ ቤተሰብ መሆን ትችላላችሁ። የተለያዩ ኦንላይን ስራዎችን ከኛ ጋር መስራት ትችላላችሁ። በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።